በፓርት 1 የተምኔል ቱቶሪያል ላይ ይህንን የመሰለ ተምኔል እንዴት በስልካችሁ ብቻ እንደምትሰሩ አሳይቻችሁ ነበር። ነገር ግን 21 ቪው ብቻ ነው የታየው። ለምን ብዬ አለቅሳለሁ? ለማን ብዬ? በዛሬው ቪዲዮአችን ላይ ደግሞ ይህንን ተምኔል እንዴት እንደሰራሁት አንድ ባንድ አሳያችኋለሁ። ሁሉንም የምጠቀምባቸውን ማቴሪያሎች ፍቅር ባዩ የቴሌግራም ቻናላችን ላይ ታገኙታላችሁ። አሁን በቀጥታ ወደ ቱቶሪያሉ ከመሄዳችን በፊት ግን ሰብስክራይብ እና ላይክ በማድረግ ቪዲዮን እንጀምረው። አሁን ወደ ቪዲዮ። በመጀመሪያ 3 ነጠብጣቧን ከላይ ተነኩና ኢሜጅ ሳይዝ የምትላለች እሷን ነክታችሁ ከስተም የምትሏን ተነኩና ዩቲዩብ ተምኔል አድርጋችሁ ኦኬ ትሉታላችሁ። ከዛ ከታች የላየር ምልክት አለች እሷን ተነኩና ከለር የምትሏን መርጣችሁ ግራዲያንት የሚለውን ተነኩና ሁለት አይነት ከለር እንጠቀማለን። አንዱን ወደ ፒንክ እናደርገውና አንዱን ደግሞ ወደ ሰማያዊ ለማድረግ አስቤያለሁ። እናንተ እንደተመቻችሁ ማድረግ ትችላላችሁ። ከዛ ከላይ ያለችውን አንድ ክሊክ ስታደርጓት ከለራችን እንደዚህ ሆነናል። ከዛ የራይት ምልክቷን ነክታችሁ ጡ። በመቀጠል ከላይ የፕላስ ምልክቷን ተነኩና ፍሮም ጋላሪ ብላችሁ ባክግራውንዳችሁን ታስገባላችሁ። እኔ ያዘጋጀሁት ባክግራውንድ ይሄንን ይመስላል። ከዛ ከታች ሪላቲቭ ሳይዝ የሚል አለ እሱን ነክታችሁ ዊድዙን 100 ስታደርጉት እንደዚህ ካንቫሱን ይሞላል። ከዛም በመቀጠል የፕላስ ምልክቷን ተነኩና አሁን ካራክተራችንን እናስገባለን። እኔ ካራክተሬ ነው። እንደዚህ አስተካክለን እናስቀምጠዋለን። እንደዚህ ካስቀመጥነው በኋላ ድጋሚ የፕላስ ምልክቷን ተነኩና የቲክቶክ ሎጎን ታስገባላችሁ። ከዛ አንዱን ጥግና ጥግ ነው ላደርገው ያሰብኩት። አንዱን ወደዚህ አካባቢ አንዱን ደግሞ በላይ በኩል ላደርገው ነው ያሰብኩት። እንደፈለጋችሁ እኔ እንደማደርገው ማድረግ ትችላላችሁ። ኮፒ ስትሉት ከላይ ያደርግላችኋል። ከዛ እሷን ትንሽ አሳንሰን እዛው እናስቀምጣታለን ማለት ነው። ይዙን ከነዛ እና እንደዚህ አድርጉት ሪላቲቭ እና እንደዚህ ማድረግ ትችላላችሁ እኔ እንደማደርገው። ከዛ የራይት ምልክቷን ነክተን እንወጣለን። ከዛ የፕላስ ምልክቷን ነክታችሁ ሼፕ የምትሏን ተነኩና ሼፕ ክሬት ታደርጋላችሁ። ከዛ ሼፑን እንደዚህ ታተልቁታላችሁ። ከዛ ከታች ራዲየስ የምትላለች እሷን ስትጨምሩት ከርቭ እየሆነላችሁ ይመጣል። ይሄ ከላይ ያለች ራዲየስ የምትል እሷን ስትጨምሯት ከርቭ እየሆነላችሁ ይመጣል ጫፉን። ከዛም በኋላ የላየር ምልክቷን ከላይ ተነኩና እቺ ሼፕዋን ከፎቶ በታች ታደርጉታላችሁ ልክ እንደዚህ። ከዛ እንደዚህ ከጀርባ ይሆናል ማለት ነው። ከዛም በመቀጠል የፕላስ ምልክቷን ተነኩና የኢንስታግራም ሎጎ እናስገባለን። እኔ ያዘጋጀሁት ሎጎ እንግዲህ ይሄንን ይመስላል። ከዛ የራይት ምልክቷን ነክተን ጥቁሩን ነገር ለማጥፋት ሪሙቭ ቢጂ ላይ ገብተን ጥቁሩ ላይ አድርገን ራይት ስንለው እንደዚህ ጥቁሩን ያጠፋልናል። ከዛ ኢንስታግራም ሎጎአችንን አስተካክለን እናስቀምጣለን በዛኛው ጥግ በኩል ልክ እንደዚህ ማለት ነው። ካስቀመጣችሁት በኋላ ፖዚሽን የምትለው ላይ ትገቡና በስርዓት አስተካክላችሁ ታስቀምጡታላችሁ። እንደዚህ ታስቀምጡታላችሁ ማለት ነው። ከዛ በመቀጠል አሁን የፕላስ ምልክቷን ተነኩና የዩቲዩብን ሎጎ እናስገባለን። የዩቲዩብ ሎጎ ነው ያዘጋጁት ይሄንን ነው። አሁንም ሪሙቭ ቢጂ ላይ እንገባና ጥቁሩን ነገር እናጠፋዋለን። ከዛ የራይት ምልክቷን ስንነኩት ጥቁሩ ይጠፋል ማለት ነው። ከዛ ከፎቶ አጠገብ እናደርገዋለን ልክ እንደዚህ። ከዛ ትንሽ ሮቴት እናድርገውና እንደዚህ እናስቀምጠው። በቃ እንደዚህ ከሆነ በቂ ነው። ከዛ አሁንም በድጋሚ ፕላስ ምልክቷን ተነኩና ይሄንን ፎቶ እናስገባለን። ከዛ ሰርክል ለማድረግ እዚህ ታች ጋር ሰርክል የምትላለች እሷን ስትነኳት እንደዚህ እንዳል በስርዓት ትቆርጡና ከላይ አካባቢ እናስቀምጠዋለን። እንደዚህ ተቆረጣችሁ በኋላ እዚህ ጋር አስቀምጡት እንደዚህ። ከዛ ሪላቲቭ ሳይዝ ላይ ገብታችሁ በጣም ቀንሱት። ብዙም እንዲታይ ስላልፈለኩኝ ቀንሱት። ልክ እንደዚህ ካደረጋችሁት በኋላ ፖዚሽን ላይ ገብተን ደግሞ ፖዚሽን እናስተካክለዋለን። ቦታ አቀማመጡ ልክ እንደዚህ ካስተካከልነው በኋላ አሁን ትንሽ እናስተካክል ወደታች ነገር እናደርገው። አሁን የፕላስ ምልክቷን ነክተን ቴክስት ላይ እንገባና ስሙን እንጽፋለን። እናንተ የራሳችሁን ስም መጻፍ ትችላላችሁ። እኔ በሱ ስለሰራው የሱን ስም እጽፋለሁ። ከዛም በመቀጠል ፎንቱን እንቀይረዋለን። ፎንት የምትለው ላይ ገብተን ያው እዚህ ጋር ፎንት የሚላለ እሱ ላይ ገብተን እንቀይረዋለን። የተመቻችሁን ፎንት ተጠቀሙ። እኔኛውን ፎንት ተጠቀማለሁ። ከዛ
ፖዚሽን ላይ እንገባና ፖዚሽኑን ከፎቶ በታች በኩል እንዲሆን እናደርገዋለን። ትንሽ ሳይዙን እናሳንሰዋለን። ከዛም በኋላ ከፎቶ በታች በኩል እንዲሆን እናደርገዋለን። ሳይዙን ትንሽ በደንብ እናሳንሰው፣ በደንብ እንዲታይ ማለት። ከዛም በኋላ ፖዚሽን ላይ ገብተን አሁን ቦታውን ማስተካከል ነው። ከዛ የራይት ምልክቷን ተነኩና ከለር ላይ ገብታችሁ ከለሩን ጥቁር እናደርገዋለን። ልክ እንደዚህ ማለት ነው። ከዛ አሁንም ሳይዝ ላይ ገብታችሁ በቃ እናንተ እንደሚመቻችሁ አስተካክሉ። እኔ ትንሽ ላሳንሰው። ፖዚሽን ላይ ገብተን ቦታውን እናስተካክለዋለን። ይሄንን ይመስላል ማለት ነው። ከዛ ራሱን ኮፒ ታደርጉትና ከፊት ለፊቱ የአት ምልክት እንጨምራለን። ከታች የዩዘር ነው ማለት ነው። አትን ጨምረን ወስደን አሁንም ከቅድም ካስቀመጥነው በታች በኩል እናስቀምጠዋለን። ይሄንን በጣም አሳንሱት፣ ብዙም መታየት የለበትም። እንደዚህ እናስቀምጠዋለን። ፖዚሽን ላይ ገብተን ሳይዙን እየቀነስን እናስቀምጠዋለን። ልክ እንደዚህ ያስቀምጡት። ተዘካሪ ያለውን እንደዚህ ታደርጉታላችሁ። ግን ትንሽ ሳይዞቹን ልቀንሳቸው። ከዛም በመቀጠል የምናደርገው ሪላክስ ሳይዝ ላይ ገብተን ሳይዙን በጣም እንቀንሰው፣ ብዙም አላስደስተኝም። ከዛም በመቀጠል የፕላስ ምልክቷን ነክተን የኦፊሻል እንትኗን እናስገባለን። ሎጎች የኦፊሻል ሲደረግላችሁ የሚያስቀምጡት ሎጎ እናስገባለን። ከዛውንም ሪሙቭ ቢጂ ላይ ገብተን ጥቁሩን እናጠፋዋለን። ከዛም ሳይዙን በጣም ተቀንሱትና ከስሙ አጠገብ ታደርጉታላችሁ። ሳይዙን በጣም ቀንሳችሁ ፖዚሽን ላይ ትገቡና ቦታው ታስይዙታላችሁ ማለት ነው። እኔ እንደማደርገው ማድረግ ትችላላችሁ። የምሰራውን እያያችሁ ስሩ። ከዛ እንደዚህ ከስሙ አጠገብ እናደርገዋለን። ትንሽ በቃ ችጋራ ይበቃዋል። እንደዚህ ካደረግ በኋላ እንደዚህ ታደርጉታላችሁ። ከዛ አሁን ጨርሰናል ማለት ነው የስሙን። ከዛም በኋላ እኔ ትንሽ ፎንቱ ስላልተመቸኝ ፎንቱን ብቀይረው ደስ ይለኛል። እናንተም ከፈለጋችሁ ፎንቱን መቀየር ትችላላችሁ። ከዛ ሳይዙን ትንሽ ቀነስ ስላደርገው ቅድም ፎንት አልተመቸኝም ያለው። እናንተ ግን ከፈለጋችሁ በራሱ ማድረግ ትችላላችሁ። እንደዚህ ቦታውን ታስተካክሉታላችሁ። እንደዚህ እናድርገው። ይሄኛው ፎንት ይሻላል። ትንሽ ሳይዙን ጨመር ላድርገው ከታች ያለው። ከዛ ፖዚሽን ላይ ገብታችሁ አስተካክሉት። ብቻ ደስ እንዳላችሁ አድርጉት። በመቀጠል የፕላስ ምልክቷን ነክተን ቴክስት አድ እናደርጋለን። ከዛ ቴክስታችን የሚሆነው ከቤታችሁ የሚል ጽሑፍ ተጠቅሜ ነበር ካያችሁት። ከቤታችሁ ብለን እንጽፋለን። ከቤታችሁ ብላችሁ ከጻፋችሁ በኋላ ሳይዙን ተለቅ አድርገን ከዩቲዩብ ሎጎ አጠገብ እናደርገዋለን። ልክ እንደዚህ። ከዛ ሳይዙን ካስተካከላችሁ በኋላ የራይት ምልክቷን ነክታችሁ ትወጡና ፎንት ላይ እንገባለን። ከዛ ማይ ፎንት ላይ ገብተን የተመቸንን ፎንት አድ እናደርጋለን። እናንተም የተመቻችሁን ፎንት መጠቀም ትችላላችሁ፣ ጽሑፉን እያያችሁ። እኔ ከታች የሆነ ያሰብኩት ፎንት አለ፣ እሱን እንጠቀም። እኔ ይሄኛውን ፎንት እጠቀማለሁ፣ እናንተ የተመቻችሁን ፎንት ተጠቀሙ። ከዛ በመቀጠል ከለር ላይ እንሄድና ከለሩን አረንጓዴ እናደርገዋለን። ፈዘዝ ያለ አረንጓዴ ላደርገው ነው ያሰብኩት። እናንተ የተመቻችሁን መጠቀም ትችላላችሁ። ሳይዙን ቀነስ አድርጋችሁ እንደዚህ ታስቀምጡታላችሁ ከዩቲዩብ ሎጎ አጠገብ። ከዛም በመቀጠል ከቤታችሁ የሚለውን ቴክስት ኮፒ እናደርገውና ከቤታችሁ የሚለውን አጥፍተን 20,000 ብለን እንጽፋለን። ልክ እንደዚህ ማለት ነው። ከዛ ትንሽ ሳይዙን ተለቅ እናደርገው። 20,000 የሚለው በደንብ እንዲታይ ሳይዙን ትንሽ ተለቅ እናደርገው። ልክ እንደዚህ አስተካክሉት። እኔ እንደማደርገው አድርጉት። ከዛ ሳይዙን ተለቅ እናደርገውና እናስቀምጠዋለን። ልክ እንደዚህ አስቀምጡት። ከዛ ፖዚሽን ላይ ገብተን ቦታውን እናስተካክለው። ከዛም በመቀጠል የፕላስ ምልክቷን ነክተን የግሎዊንግ ኢፌክት እናስገባለን። የሚያዘጋጀው ኢፌክት ይሄንን ነው። ከዛም በኋላ ከኢንስታግራም ሎጎ አካባቢ በላይ በኩል እናደርገዋለን። ልክ እንደዚህ በጫፍ በኩል እንደዚህ አድርጋችሁ ካስተካከላችሁት በኋላ በመቀጠል የፕላስ ምልክቷን ነክተን የብር ፒኤንጂ እናስገባለን። እኔ ያዘጋጀሁት ይሄንን ነው። እናንተ ያዘጋጃችሁትን ማስገባት ትችላላችሁ። ከዛ ከላይ የላየር ምልክቷን እንነካና ቦታውን ካስተካከልን በኋላ የላየር ምልክቷን ነክተን ከባክግራውንዳችን በታች እናደርገዋለን። ልክ እንደዚህ። ከዛ እንገባና የላየር ምልክቷን ድጋሚ ነክተን ባክግራውንዳችንን አንዴ እንነካና ከዛ ኦፓሲቲ ላይ እንገባለን። ኦፓሲቲ ነው። እዚህ ጋር ኦፓሲቲውን ትንሽ ስንቀንሰው የብራችን ፒኤንጂ በትንሹም ቢሆን መታየት ይጀምራል። ከፎቶአችን ኋላ በትንሹም ቢሆን መታየት ይጀምራል።
እንደምታዩት ነው እንግዲህ እንደዚህ ይታያል። ከዛም በኋላ አሁን አስተካክሉት እናንተ ቦታውን ምናምን ብሩን ያስቀመጣችሁበት ቦታውን አስተካክሉት። ልክ እንደዚህ ካደረጋችሁት በኋላ የራይት ምልክቷን እንነካለን። ከዛ ሳይዙን ትንሽ እንጨምረው። ከዛ ቦታውን አስተካክለን የራይት ምልክቷን እንነካት ነው። እንደዚህ ካስተካከላችሁት በኋላ የብሩን ፔንጂ ትንሽ ሳይዙን ጨመር እናድርገው። ከዛ ኦፓሲቲውን አሁን ደግሞ ትንሽ ከፍ እናድርገው። አሁን መታየት ይጀምራል። ይኸው በደንብ ይታያል አሁን። ከዛ እንደዚህ ካደረጋችሁት በኋላ የራይት ምልክቷን ነክተን እንወጣለን። ከዛም በመቀጠል የግላይንግ ኢፌክት እናስገባለን። እኔ ቀይ ኢፌክት ነው ያለኝ። እኔ ደግሞ የፈለኩት ነጭ ስለሆነ ከለር ላይ እንገባና ነጭ ከለር እናደርገዋለን። እናንተ የተመቻችሁን ከለር መረጡ። ከለር ላይ ገብተን ነጭ ስታደርጉት እንደዚህ ግላይንግ ኢፌክታችን ነጭ ሆነ። ከዛ ከፎቶአችን ጀርባ እናደርገዋለን። ልክ እንደዚህ ከፎቶ ጀርባ አድርጉት። እንደዚህ ታስተካክሉታላችሁ። ከዛም በኋላ አሁን ሳይዝ ላይ ምናምን ገብተን እናስተካክለዋለን። ቦታውን ምናምን ፖዚሽን ላይ እየገባን እየወጣንና እናስተካክለዋለን። ልክ እንደዚህ እናንተ እንደተመቻችሁ ማድረግ ትችላላችሁ። ከዛ የፕላስ ምልክቷን ትነኩና እቺን የኢን ሎጎ ቅድም ተጠቅሚያት ነበር ልብ ካላችሁ ከኢንስታግራም ሎጎ በታች በኩል ባለው ጋር ተጠቅሜው ነበር። ከዛ አሁንም ሪሙቭ ቢጂ ላይ እንገባና አሁንም ጥቁሩን እናጠፋዋለን። ልክ እንደዚህ እናጠፋዋለን ጥቁሩን። ከዛ አሁንም ከታች በኩል እናደርጋለን 20,000 ከሚለው በታች በኩል ልክ እንደዚህ ማለት ነው። እንደዚህ አስተካክሉ። ከዛ ሳይዝ ላይ ገብታችሁ ቦታውን ፖዚሽን ላይ እየገባችሁ አስተካክሉት። እንደዚህ አድርጉት። እኔ እንደማድረግ ማድረግ ትችላላችሁ። እንግዲህ 95% በሚባል ደረጃ ጨርሰናል። የሼር ምልክቷን ነክተን ወደ ላይትሩም ሼር እናደርገውና ኤክስፖዠሩን፣ ላይቱን፣ ሻዶውን እንዳንተ እንደፈለጋችሁ አድርጉት። እኔ ትንሽ ቪዲዮን ፈጠን እናደርገው። አሁን ተምኔላችንን ጨርሰናል። ይህንን የመሰለ ተምኔል በስልካችን ብቻ ነው የሰራነው።